ሃይ እንዴት ናችሁ? ያው ፉድ ቻናላችን ቤተሰቦች ዛሬ ደግሞ ይዤላችሁ የመጣሁትኝ ጥቅል ጎመንን በቀዩ እንሞክረው ከተለመደው አሰራር ወጣ ባለ መልኩ ማለት ነው። ስለዚህ ለሱ የሚያስፈልጉን ግብአቶች ደግሞ ያው ጥቅል ጎመን፣ ካሮት፣ ቀይ ሽንኩርት፣ ነጭ ሽንኩርት፣ ቃሪያ፣ በርበሬ፣ ጨው እና ዘይት ነው ማለት ነው። ስለዚህ ወደ አሰራሩ እንገባለን። በመጀመሪያ ሽንኩርታችንን እንከትፋለን። ሽንኩርታችንን በዚህ መልኩ እንከትፋለን። ወደ አዘጋጀነው ብረት ድስት እንጨምራለን ማለት ነው። በመቀጠል ቲማቲማችንን እንከትፋለን። ጎመን ስንሰራ ቲማቲማችን ጎላ ጎላ ቢል ያምራል። ይሄ የኔ ምርጫ ነው። ማድቀቅም ትችላላችሁ፣ አለመጠቀምም ትችላላችሁ። ካሮታችንን በስላሽ እንደዚህ እንቆርጣለን ማለት ነው። ያገላበጠ ካሮትን የማይወዱ በስሎ የማይወዱ ልጆች አሉ እና ለነሱ ደግሞ እንዳይታይ ለማድረግ መፈቅፈቅም ትችላላችሁ እንደ አማራጭ ማለት ነው። ሲፈቀፈቅ በደንብ ጎልቶ ስለማይታይ ማለት ነው። ካሮታችንን በዚህ መልኩ ከትፈን ጨረስን። አንድ ፍሬ ካሮት ነው የተጠቀምኩትኝ፣ በቂ ነው። አሁን ደግሞ ነጭ ሽንኩርቱን በዚህ መልኩ ድቅቅ አድርጌዋለሁ ማለት ነው። አሁን ወደ ስራ እንገባለን። ስቶቫችንን እናዘጋጅና ሽንኩርታችን እየበሰለልን ነው። ዘይት ተወሰነ እናደርጋለን። ስለዚህ ሽንኩርታችን በዚህ መልኩ በሰል ካለ ነጭ ሽንኩርታችን ላይ እንጨምራለን። በመቀጠል ካሮቱን እንጨምራለን። ዛሬ በአልጫ የምናውቀውን ምግብ በቀዩ ልንሞክረው ነው ማለት ነው። በደንብ ሙክክ ሳይል ካሮታችን ይሄ ጠንከር ያለ አበሳሰል በሰለበት ደረጃ ላይ ይበቃናል። ከዛውን በርበሬ እንጨምራለን ማለት ነው። ሞላ ያለ 3 ማንኪያ አደረኩበት። አሁን በርበሬውን እናቁላላለን ማለት ነው። አሁን በርበሬው ይሄን ያህል የተቁላላ ያለ ቲማቲማችንን እንጨምራለን ማለት ነው። በዚህ መልኩ እናቁላላዋለን ማለት ነው። ከዛ ይሄ የተቁላላለን ጥቅል ጎመናችንን እንከትፋለን ማለት ነው። ጥቅል ጎመናችንን በዚህ መልኩ ከከተፍን በኋላ ስልሳችን ውስጥ እንጨምራለን ማለት ነው። ስለዚህ እንዳያችሁት ጨዋችንን እንጨምራለን ማለት ነው። እዚህ ላይ በአልጫ የምናውቀውን ጥቅል ጎመን በቀዩ ማለት ነው። አያችሁት ከለሩ እንዴት እንደሚያምር። እና ደግሞ ጥቅል ጎመን ያው በደንብ መብሰል አይጠበቅበትም፣ ሙክክ ማለት የለበትም። ስለዚህ አንድ ቃሪያ ሰንጠቅ አድርገን እንጨምርበት። እዛ ቃሪያችንን እንጨምራለን ማለት ነው። ቃሪያ መብሰል የለበትም ጋር ቃሪያ መብሰል የለበትም። ለወስ እናደርገውና ትንሽ ቃናውን የቃሪያውን ሽታ እስከሚወስድ ያህል ትንሽ ለብ አድርገናል እናወርደዋለን። እንደምታዩት ምግባችን ደርሷል። እንጀራ እናዘጋጅና እላው ላይ እናወጣለን ማለት ነው። እንደምታዩት ይሄን ይመስላል። እንቀምሰዋለን ማለት ነው። በጣም ጣፋጭ ምግብ ነው። በቤት ውስጥ ለየት በማድረግ ለባሎቻችሁ ለልጆቻችሁ በዚህ መልክ አብስሉ። ስለተከታተላችሁን እናመሰግናለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንወዳችኋለን። መልካም ሳምንት።